በውስጡ ፕሮቲን ከ17 እስከ 20%፣ ካርቦሃይድሬት ከ1650 ኪሎ ካሎሪን ፐር ኬጂ እንዲሁም ሌሎች እነ ክሩድስ እነ ፖታሺየም፣ ካልሽየም እንዲሁም ደግሞ የተለያዩ ንጥረ ነገሮች የሚገኙበትን አልፋ አልፋ ቅጠል እንዴት እንደሚተከል በአጭሩ ልንገራችሁ። ዘሩን እንደማንኛውም ዘር እንዘራውና ከዘራነው በኋላ በየ21 ቀኑ ማጨድ ብቻ። ለመጀመሪያ ጊዜ በ2 ወር ይደርስልናል። ከዛ በኋላ ግን በየ21 ቀኑ እያጨድን መጠቀም እንችላለን። ይህም ለ8 ተከታታይ ዓመታቶች በአመት ውስጥ ለ11 ጊዜ የመብቀል እድል አለው። አልፋ አልፋ ጥቅምን ለእናንተ አልነግራችሁም። ስለዚህ አልፋ አልፋ ጥቅም አለው ብላችሁ የምታስቡ ከሆነ በኮሜንት ሴክሽን አስቀምጡልን። በየጓራችሁ ደግሞ በመትከል ከአልፋ አልፋ የሚገኙትን ጥቅሞች ማግኘት ትችላላችሁ። ሮው ፋርምሶች ነን። እንዲህ አይነት አጫጭር ጠቃሚ መረጃዎች እንዲደርሷችሁ ይህን ፔጅ ፎሎ ማድረግ አይርሱ። ባይ